አስተውላችሁ ታውቃላችሁ? ግን ነጭ የቆዳ ቀለም ያላቸው ሰዎች ከጥቁር ሰዎች የተሻለ ፎቶ አላቸው። ፎቶ ስትነሱ የእናንተ የማያምር ከሆነ ወይም ደግሞ ፎቶ የማይወጣልኝ አይነት ሰው ነኝ ብላችሁ የምታስቡ ከሆነ ችግሩ ከእናንተ አይደለም። ሚስጥሩን ልንገራችሁ። ወደ 1950ዎቹ ልመልሳችሁ። ምክንያቱም ያኔ ነበር የከለር ካሜራ ለመጀመሪያ ጊዜ የተፈበረከው። ከዛ በፊት የነበሩት ካሜራዎች ዋይት ኤንድ ብላክ ብቻ ነበሩ። ታዲያ ይህ ካሜራ በብዛት ከመመረቱ በፊት ለሰው ልጅ የቆዳ ቀለም ተስማሚ የሆነውን ከለር መምረጥ ነበረባቸው። ከለሩ ከሰው ልጆች ጋር ተስማሚ የሚሆነው ከለር የትኛው እንደሆነ ለማረጋገጥ አንድ ሞዴልን ይጠራል። ስሟ ሼርሊ ይባላል። ነጭ የቆዳ ቀለም የነበራት ስትሆን ካሜራው በእሷ ላይ በሚሞከርበት ሰዓት እጅግ ተስማሚ ነበር፣ ወይም ደግሞ ለእሷ ተስማሚ እንዲሆን ተደርጎ ተፈበረከ። ያ ካሜራ ሌሎች ነጭ ሰዎች ላይ በሚሞከርበት ሰዓት እጅግ የተሻለ ውጤትን ያሳይ ነበር። ታዲያ ያንን የከለር ፎርሙላ በመጠቀም በርካታ ሺህ ካሜራዎችን ያመርታል። ችግሩ ግን ጠቆር ያለ የቆዳ ቀለም ያላቸው ሰዎች በነዛ ካሜራዎች በሚነሱበት ሰዓት ፊታቸውን ያደበዝዟል ወይም ጠቆር ያደርጋቸዋል። አለፍ ሲልም እነሱ ያላቸው መልክና ፎቶ ላይ ያለው መልክ እጅግ የተለያየ ይሆናል። ይህ ችግር በርካታ ሚሊዮን የሚቆጠሩ ሰዎችን አፌክት አድርጓል። በ1990ዎቹ እንኳን የዲጂታል ካሜራዎች ሲመረቱ በሮ የከለር ፎርሙላ ነበር ሲመረቱ የነበሩ። የሚያስገርመው ነገር ግን የፎቶ ካሜራዎች አሁንም ድረስ ያንን ፎርሙላ ይጠቀሙ። ታዲያ በ2021 የጉግል ፒክስል አምራች የሆነው ፋብሪካ ድርጊቱን አጋልጦ ነበር። ይህ የዘር መድሎ ሆኖ ፍትሃዊ አይደለም ብሎ ዜና እስከ መስራት ደርሶበት ነበር። ተግባሩን እንደሚቃወምና እነሱ የሚያመርቱት ስልክም እንደዚህ እንዳይሆን የተቻላቸውን ጥረት እንደሚያደርጉ ተናግረው ነበር። ከዛ በኋላ የሚመረቱ ስልኮች ለማስተካከል ሞክረዋል። ችግሩ ግን የአሁኑ ዘመን ስልኮች ካሜራ የሚጠቀሙት ኤአይን በመታገዝ ነው። ኤአይዎች ደግሞ ትሬን ያደረጉት የድሮን የፎርሙላ በመጠቀም ነው። እናም በርካታ ሺህ ካሜራዎች ላይ ይህ ችግር አሁንም ድረስ ይገኛል። ሰዎች ለበርካታ ዓመታት ፎቶቸው አስቀያሚ እንደሆነ ወይም ፎቶ የማይወጣላቸው እንደሆነ ያስባሉ። እውነታው ግን የተሰሩት ካሜራዎች ለነሱ የተሰራ አለመሆኑ ነው። ይህንን ችግር የቀረፉ በርካታ የሞባይል ፋብሪካዎች አሉ። ለዛም ነው በርካታ የአይፎን ተጠቃሚ ሰዎች ፎቶቸው በይበልጥ የሚያምረው ወይም ሳቢ የሚያደርገው። ይህንን እውነታ ለማያውቁት ጓደኞቻችሁ ሼር በማድረግ እንዲያውቁ ፍርዷቸው። እንደዚህ አይነት እውነተኛና አስገራሚ ታሪኮችን መስማትና ማግኘት የምትፈልጉ ከሆነ ይህንን ፔጅ ፎሎ ማድረጋችሁ እንዳይረሳ።